የዓለማችን የድሃ ሀገራት። አምስተኛ ሞዛምቢክ። ይህች ሀገር ከዓለማችን በጣም ድሃ ሀገራት አንዷ ናት። ጂዲፒዋም $1649 አካባቢ ነው። አራተኛ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ። በዚህ ሀገር የሚኖሩ ሰዎች በጣም ከባድ ድህነት ውስጥ ናቸው። ጂዲፒያቸውም እንደሚያሳየው ወደ $1552 አካባቢ ነው። ሶስተኛ ሴንትራል አፍሪካን ሪፐብሊክ። ጂዲፒ እንደሚያሳየው ከሆነ $1123 አካባቢ ነው። የፖለቲካ ግጭት አብዛኛውን ህዝብ በከፋ ድህነት ውስጥ እንዲቆይ አድርጎታል። ሁለተኛውንና ሶስተኛውን ከመናገሬ በፊት ይሄን የምትመለከቱን ጀርመን አደባባይ ላይ በ9 ሚሊዮን ብር ሙሉ ክፍያ ከ84 ካሬ ጀምሮ ከባንክ ጋር ማገናኘት የምትፈልጉ 50% ከፍላችሁ ቀሪውን በ5 ዓመት የምትረከቡት ሙሉ ለሙሉ ያለቁ ቤቶችን ይዘንላችሁ መተናል። ሁለተኛ ቡሩንዲ። በዚህ በነፍስ ወከፍ እንደሚያሳየው $916 ብቻ ነው። አብዛኞቹ ሰዎች የሚኖሩት በቀን ከዶላር ባነሰ ገቢ ብቻ ነው። በአንደኝነት ደረጃ ደቡብ ሱዳን። የዓለማችን የድሃ ሀገራት የጂዲፒ ነፍስ ወከፍ $455 በአንደኝነት ተቀምጣለች።